አሁን ዛሬ ማለዳ እግዚአብሔር አምላክ ያሳየኝን ነገር ሼር አድርጋችኋለሁ። ስለ ምድራችን ከዚህ ፊት በነበረኝ ኤክስፔሪንስ በትኩሱ ለወንድሜ የነበረ ሼር ማድረጋው የነበረው። ዛሬ ግን ያው ለእናንተ ለወዳጆቼም ጭምር ሼር አደርጋለሁ። ጌታ ይባረክ። ግን ብዙ ነገሮችን እግዚአብሔር አምላክ ሲያደርግ ተመልክተናል። ወንድሜ ምስክር ነው። ጌታ ይባረክ። ይኸውና የተመለከትኩት ነገር ይሄ ነው። ጌታ ይባረክ። ስክሪንሻት አድርጋችሁ መያዝ ትችላላችሁ ለምስክርነት ወደፊት። ጌታ የተመሰገነ ይሁን። ጌታ ይባረክ። ስክሪንሻት አድርጋችሁ መያዝ ትችላላችሁ ለምስክርነት ወደፊት። ጌታ ይመስገን። ጌታ ይባረክ። ጌታ የተመሰገነ ይሁን። ሲኤፍኤ የሚባል አግሪመንት ነውና አላውቅም፣ ግን እንደዛ አይነት አግሪመንት ግብፅን ላይ በጣም በቃ ኢትዮጵያን አሸናፊ የሚያደርግ በአካባቢው ያን አግሪመንት ስትፈራረም ተመልክቻለሁ። በዛሬ ማለዳ ይህን በስክሪን ሻቱን ያዙት ለምስክርነት። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። ሃሌሉያ። ጌታ ይባረክ። አሜን። እግዚአብሔር ይባረክ። አሜን። ሃሌሉያ። ማያዳነ ካርዶቤስ አራዳ ባጋቴ አኖኬሳ ፓርዶ ባንታላባይ ሃሌሉያ። ስለ ምድራችን በፊት እንመጣለን ጌታ ሆይ። አሜን። በምድራችን ኢትዮጵያ በፊት እንመጣለን። አሜን። በፊት እንመጣለን ጌታ ሆይ። ኦራዳዳዳሽ ማራዳ ባጋቴ አኖኬ ማራዳ ባጋስ ኢዲያና ካርዶ ባንታላላ ባጋቴ አኖሜር። ሃሌሉያ። ባለፈው እንደተነጋገር ነው ስለ ምድር መጸለይ። አንዳንድ ሰዎች በቃ ማሰብ መጸለይና መጨነቅ ለፖለቲከኛ ያስብላቸዋል። አንዱ ሼር ሳደርግ አንተ ምንድነህ ማለት ፓስተር ነህ ወንድሜ፣ ፓስተር ነህ ነቢይ ነህ ወይስ ፖለቲከኛ ነህ? ምን እንበል አለ። ሼር አደረግ ነበረ ስለ ኢትዮጵያና ጌታ ይመስገን። ያላደረግኳቸውም አሉ። ጌታ ይመስገን። አሜን። ጌታ ይባረክ እና እግዚአብሔር የተመሰገነ ይሁን። በእውነት ወንጌልን ብንሰብክም ብናገለግልም ብንሰራ በምንኖርበት ሀገር ነው። ጌታ ይመስገን። መልካም ነገር ቢሆን የመልካም ነገር ተቋዳሽ ነን፣ የሰላሙ ተቋዳሽ ነን። ለምን እንዴ ስለምትኖሩት ከተማ ጸልዩ ይላል እግዚአብሔር ቃል። እንደውም ከተቃዋሚነት ብዙ ጊዜ መንግስት በቃ የሚጸልይ ሰው በቃ ደጋፊ ካድሬ ምናምን ነገር ነው የሚሉት። ኖ እግዚአብሔር አምላክ ለሚገዙን ሰዎች እንድንጸልይ አመፀኛ እንኳን እንደዚህ መልካም ስራ እየሰሩ ከሚያሳዩን ቀርተው አመፀኞች እንኳን ቢሆን እንጸልይ ይገባል። እና ልንጸልይ ልንለምንላቸው ይገባል፣ ልንተጋላቸው ይገባል። አመፀኞች እንኳን ቢሆኑ that's our role ወገኖች ሆይ። ቅዱሳን ቸርች ክፉ መሪ እንኳን ቢሆን በተቃዋሚነት ጎራ እንድትቀመጥ የእግዚአብሔር ቃል አይናገርም። የእግዚአብሔር ቃል ስልጣን ከላይ ከእግዚአብሔር እንደሆነ ሮሜ መጽሐፍን አንብቡት። ሮሜ ምዕራፍ 13ን አንብቡ። አመፀኛ እንኳን ቢሆን ለቸርች ክፉ አይደለም። እኔ ባለፈው ሳምንት ነግሬያቸዋለሁና በኢራቅ ላይ ሳዳም ሁሴን በነበረ ሰዓት የነበሩ ክርስቲያኖች 2.5 ሚሊዮን ክርስቲያኖች ናቸው። ሳዳም ሁሴን ከተወገደ ዲክታተር የሚባለው ሳዳም ሁሴን ከተወገደ በኋላ ኖርማል ትክክለኛ ዳታ ነው የምናገራቸው።
100 ምናምን ሺህ ሰው ክርስቲያኖች ላይ የቀሩት አይኤስኤስ እንደነበረ ታውቃላችሁ ኢራቅ ላይ። እና በቃ በጣም አናርኪ ለአመፀኞች እንጂ የሚመቸው ለቅዱሳን በዝቅ ለሚሄዱ አይደለም ወገኖች። አናርኪ ለአመፀኛ ብቻ ነው የሚመቸው። እግዚአብሔርን ለምትፈልግ ላንቺ፣ እግዚአብሔርን ለምትፈልግ ላንተ አናርኪ፣ ቀውስ፣ ኪዎስ አይሆንም። ስለ ሰላም ልንጸልይ ይገባል። ስለ ረፍት ልንጸልይ ይገባል። ጌታ የተመሰገነ ይሁን። ሃሌሉያ። ጌታ የተመሰገነ ይሁን። አሜን። ጌታ የተባረከ ይሁን። ማያዳ አና ካርዶሌ ቤጌስ ኤላሪያኖ ኬማንዶራ ተባረክ። ሃሌሉያ። ጌታ ይመስገን። ስለምትኖሩባት ምድር ሰላም ጸልዩ ይላል እግዚአብሔር ቃል። እውነት አሜን። ስለ ሰላሟ ጸልዩ ይላል። ጌታ ይባረክ። አሜን። እግዚአብሔር ይመስገን። ስለ ምድራችን ሰላም እንጸልያለን። ጌታ የተመሰገነ ይሁን። አሜን። ጌታ ይመስገን። ስለ ምድራችን ሰላም እንጸልያለን። ጌታ የተባረከ ይሁን። እኛ ምን የሰላም አምባሳደሮች ነን። አሜን። ጌታ የተባረከ ይሁን። በግራም በቀኝም በኢየሱስ ስም ሰላም ይሁን። በሰሜን በደቡብም ሰላም ይሁን። አሜን ይሁን። እግዚአብሔር ምን አሳይቶኛል? ለወንድሜ ሼር አድርጌያለሁ። ይህንን ህልም በዚህ ቻናል ላይም ሼር አድርጌያለሁኝ። በጦርነት ውስጥ እያለን ነውና የትግራይ ጦርነት አክቹዋሊ ታገኙታላችሁ። ህልም በሚለው ላይ ፕሌሊስት ውስጥ ታገኙታላችሁ። በኋላ ማየት ትችላላችሁ። እና ጌታቸው ረዳ ከመንግስት ጋር ሆኖ ተመልክቻለሁ። በጦርነት ውስጥ ዋና ቅልጥ ባለ ጦርነት ውስጥ ለወንድሜ በወቅቱ አሼር አድርጌዋለሁ። እና ለወገኖቼ፣ ለባለቤቴ፣ በዙሪያ ያሉ ለማውቃቸው ቅዱሳን ነግሬያለሁ። ኦልሬዲ መዝግቤ ይዣለሁ። እና እግዚአብሔር በዚያን ጊዜ ምን አለኝ? የተበተኑትን እሰበስባለሁ። እግዚአብሔር አምላክ አለኝ። እግዚአብሔር የተበተኑትን እሰበስባለሁ አለኝ። ጌታ የተባረከ ነው። የተበተኑትን እሰበስባለሁ አለኝ። ጌታ የተመሰገነ። እግዚአብሔር አምላክ ለምድራችን ዳግም መሰብሰብ፣ አንድነት እግዚአብሔር አምላክ ተናግሮናል። ሃሌሉያ። እንዲህ መበታተን የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር አጀንዳ አይደለም፣ የሰይጣን ሐሳብ ነው። መከፋፈል የሰይጣን ሐሳብ ነው፣ የእግዚአብሔር አጀንዳ አይደለም። በእግዚአብሔር ልብ ውስጥ በእግዚአብሔር ሐሳብ ውስጥ ምድራችን አለች ወገኖች ሆይ። ስለዚህ ይህ የእግዚአብሔር ሐሳብ በምድራችን ላይ እንዲሆን ልንጸልይ ይገባናል፣ ልንለምን ይገባናል። ጌታ የተመሰገነ ይሁን። ሃሌሉያ። ጌታ ይባረክ። ሲኤፍኤ የሚባል አግሪመንት ኢትዮጵያ ትፈራረማለች። ግን ኢትዮጵያን ያ አግሪመንት ሲፈረም ኢትዮጵያን ባለድል ያደርጋታል። ጌታ የተመሰገነ ይሁን። I don't know what kind of agreement, I don't know. ስክሪንሾት አድርጋችሁ ያዙት። ለእምነት ይሆናችኋል በሚሆንበት ሰዓት። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። አሜን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ማራዳ ባጋዲ አኖ ኬማል ዶኔሜጌስ ኤልያኔ ሜሮ ባራዳ ባጋስ ኢልያና ማርዶ ባንዳላዳ ባጋስ እናከብርሃለን፣ 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 እናከብርሃለን። አቤቱ ጌታችን የተመስገን። ስምህ ይባረክ፣ ስምህ ይባረክ። በእውነት መልካም ነገር ስለ ምድራችን ስለምታስብ፣ በጎ ነገር ስለምታስብ አመሰግናለሁ። በእውነት ስለ መሪዎቻችን እንጸልያለን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጥበብን በኢየሱስ ስም ትሰጣቸው ዘንድ ጸልያለሁ። በጌታ በኢየሱስ ስም ጥበብን ትሰጥ ዘንድ ጸልያለሁ። ለአካባቢ አገራት ሰላምን በኢየሱስ ስም ትሰጥ ዘንድ ጸልያለሁ። ለአካባቢ አገራት ሰላምን ትሰጣቸው ዘንድ ጸልያለሁ። ለአካባቢ አገራት ሰላምን ትሰጣቸው ዘንድ ጸልያለሁ። ለአካባቢ አገራት ሰላምን ትሰጣቸው ዘንድ ጸልያለሁ። አሜን። ማራዳ ባጋዳላ ባጋስ እግዚአብሔር ሆይ በኢየሱስ ስም ሰላም፣ በኢየሱስ ስም ሰላም ይሆን።
አሜን ይሁን። ሰላም በአካባቢያችን፣ ሰላም በምድራችን፣ ሰላም በዙሪያችን፣ ሰላም በመውጣት መገባባችን ላይ ሰላም ይሁን። የእግዚአብሔር የሰላም ንፋስ በኢየሱስ ስም ይንፈስ። እግዚአብሔር ሆይ በኢየሱስ ስም ሰላም ይሁን ለምድራችን፣ ሰላም ለአካባቢያችን፣ ሰላም እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ለቅዱሳን፣ ሰላም ለቤተ ክርስቲያን በኢየሱስ ስም ይሁን። አሜን ይሁን። ሰላም ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ ምድራችን ከገባችበት ከበባ ውስጥ በኢየሱስ ስም ስለምታወጣት አመሰግንሃለሁ። አሜን። እኔ እዚህ በምኖርበት ምድር ላይ እኔ እንዲያ ይሄን ታሪክ እኔ አላውቅም። እንግዲህ እኔ በአረብ ሀገር ላይ እንግዲህ የሚወራ ነገር ነውና እስቲ አንተ ንጉሥ ትራለኝ አለ። እናንተ ንጉሥ እንዲህ አለኝ። በታሪክ ውስጥ ወይ ስሙ ንጉሳችሁ ጠፍቶብኛል አለች። ምንድን ነው እስልምና ወደዚህ ተሻግሮ ሲመጣ ወርታች ወደ አፍሪካ ወርታች ወደ ደቡብ እንዳይወርድ የተከላከለ ንጉሥ አለ ብሎ በእነሱ ታሪክ ውስጥ የተቀመጠው። እንግዲህ በኢትዮጵያ ማለት ብሎክ ሲደረግ ወደ ላይ ወደ ሰሜንን አፍሪካን ይዞ ወደ ላይ ወደ ምዕራብ ሄደ ብሎ ነው የሚያምኑት። ኢትዮጵያ ነው ብሎክ ያደረገች ወደ ደቡብ ወደ ኬንያ ወደ ታንዛኒያ ወደ ታች እስከ ደቡብ አፍሪካ ድረስ እንዳይወርድ ያደረገችው ኢትዮጵያ ያለ ንጉሥ ብሎክ ሲያደርገው በግብፅ ሱዳንን ይዞ ወደ ላይ በቃ ወደኛውን ወዳለበት ሰሜን አፍሪካ ይዞ ሞሮኮን ወደዚህ ምዕራብ አፍሪካ ሴኔጋል፣ እነዚህ ሁሉ አካባቢዎች ሙስሊም ማጆሪቲ ካንትሪ ናቸው። እና የሆነ ንጉሳችሁ ብሎክ አድርጓል ብሎ እኔ አሁን የትኛው ንጉሥ ብሎክ እንዳደረገ አላውቅም። ነገር ግን ይህን ነገር ያውቃሉ። እንዳይሄድ ያደረገ ወደታች እንዳይወርድ ያደረገ ኖርማሊ አብዛኛዎቹ የድሮ ጦርነቶች የሃይማኖት ጦርነቶች ናቸው። እስከ 200 ዓመት ከዛ በፊት የነበሩ ጦርነቶች እና አብዛኛዎቹ ስቴቶች ሃይማኖታዊ ናቸው በዛን ወቅትና ጌታ የተባረከ ይሁን እና አገራችን በተለያየ በአንድም በሌላ መልኩ ታርጌት ውስጥ ትገባለች። ምክንያቱም የምትታወቀው በክርስቲያን ማጆሪቲ ካንትሪ ናትና፣ ግን በአካባቢያችን ያሉ ሁሉ ሀገራት ማለት ይቻላል ማጆሪቲ ሙስሊም ሀገር ነውና ጌታ የተመሰገነ ይሁን እና በክፉ ታርጌት ውስጥ ገብታለች። ማለትም ኢትዮጵያን ለማሸነፍና ለማንበርከክ ነው የሚሰራው። አብዛኛው ይሄ ኢትዮጵያ ውስጥ ያለችበት ውጥረት ባይዘው ሃይማኖታዊ ነው። ይህንን ነገር ልንረዳ ይገባል። መንፈሳዊ ነው እና ይህ ደግሞ አፍሪካንም መዋጥ ይፈልጋል። ጌታ የተመሰገነ። የኢትዮጵያ መነሳት ለዚህ ነው የሚያስፈልገው። ጌታ ይመስገን። አፍሪካንም መዋጥ የሚፈልግ ስፒሪት ነው። በቃ አፍሪካንም በቃ ጀስት በኮንትሮል ውስጥ ማድረግ የሚፈልግ ነው። ጌታ ይመስገን። ግን የኢትዮጵያ መነሳት የኢትዮጵያ እንደ ብርሃን ሆኖ መነሳት ይሄ እንደ ብርሃን በዚህ ምድር በምድራችን ላይ በአካባቢያችን ላይ መነሳት ሃሌሉያ አሜን ሃሌሉያ እጅግ በጣም ኢምፖርታንት ነው። በመንፈሳዊ ዓለም ላይ በአካባቢው ባለው መንፈስ ላይ በአጉራችን ላይ ባለው መንፈስ ላይ እጅግ በጣም አስፈላጊ ነው ወገኖች ሆይ። እግዚአብሔር አምላክ አገራትን፣ መንግስታትን፣ ህዝቦችን ይጠቀማል ሌሎቹን ይባረክ ዘንድ። ልክ እስራኤልን አድርጓል። እንደዚህ ኔሽንን እኮ ይጠቀማል እግዚአብሔር። እንደ ኔሽን እግዚአብሔር አምላክ ይጠቀማል። እንደ ኔሽን ይጠቀማል። እንደ ህዝብ እግዚአብሔር አምላክ ይጠቀመናል። እንደ ብርሃን ያደርገናል አካባቢያችን እንደ ህዝብ። ጌታ ይመስገን። ጌታ ይባረክ። እንደ ህዝብ ለአፍሪካ ብርሃን እግዚአብሔር አምላክ ያደርገናል። አሜን። እንደ ህዝብ ለአካባቢያችን ብርሃን ያደርገናል። አሜን ተመስገን። ሃሌሉያ። እኔ ማለት በአብዛኛዎቹ እግዚአብሔር አምላክ የሚያሳየኝ ነገር ስላገር ብቻ። ወንድሜ ምስክር ነህ ታውቃለህ። አዎ ያ እውነት ነው። አብዛኛዎቹ ነገሮች
ምክንያቱም እግዚአብሔር አምላክ ከይር ያደርጋል ማለት ነው። ጌታ የተመሰገነ ይሆን እና ማለት አይረባም የምለውን ነገር እግዚአብሔር አምላክ በቃ ማለት እኔ ብዙ ግምት የማልሰጣቸውን ነገሮች አስቀድሞ ስመለከት ብዙ ጊዜ ኤክስፒሪየንስ አድርጌያለሁ። ያው ሲያለማመድ ጌታ የተመሰገነ ይሁን። አሜን። ጌታ የተባረከ ይሁን። አሜን አሜን አሜን። ጌታ ይባረክ። እግዚአብሔር አምላክ ስለ ምድራችን ስላለንበት ምድር እግዚአብሔር ግድ ይለዋል። ሃሌሉያ። ስለ ወንጌል ሃሌሉያ እንጸልያለን። ጌታ የተመሰገነ ይሁን። ሃሌሉያ። ማያዳና ካራዳ ባጋስ በፊታችን እያስቀመጥን እንጸልያለን። ጌታ የተባረከ ይሁን። አሜን አሜን። ሃሌሉያ እንጸልያለን። ጌታ ይባረክ። አሜን። ጌታው ተባረክ። ሃሌሉያ። አቤቱ ጌታ እግዚአብሔር፣ አቤቱ ጌታ እግዚአብሔር በኢየሱስ ክርስቶስ ስም መልካም ስለሚሆን አመሰግናለሁ። መልካም ስለሚሆን አመሰግናለሁ። በጎ ስለሚሆን አመሰግናለሁ። መፈታት ስለሚሆን አመሰግናለሁ። አሜን። እግዚአብሔር አባት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሕዝባችንን ስለምትሰበስብ አመሰግናለሁ። አሜን። ሕዝባችንን ስለምትሰበስብ አመሰግናለሁ። እግዚአብሔር ሆይ ለባሪያ ጌታ ሆይ ከ4-5 ዓመት ፊት ጌታ ሆይ እንዳሳየህ ጌታ ሆይ ስለምትሰበስብ እንደ አንድ ሕዝብ ስለምታቆመን ጌታ ሆይ መከፋፈል ዘረኝነቱ የጠላት አጀንዳ ነው። እሾክ አሜኬላውን ነቅላለሁ እግዚአብሔር አምላክ ብሎኛል የዛሬ 6 ዓመት። አሜኬላ እሾክ ነው። የተዘራውን ዘር እነቅላለሁ ብሏል። እሾኩን እነቅላለሁ፣ መርዙን እነቅላለሁ ጌታ ብሎኛል። እንደ አውሮፓውያን አቆጣጠር 2020 ላይ ጁን 9 መርዙን እነቅላለሁ ጌታ ላይ መርዙን እነቅላለሁ ጌታ ብሎኛል። አሜን። ሃሌሉያ። ጌታ የተመሰገነ ይሁን። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጌታ ሆይ ለዘመናት የተመረዘ ለዘመናት የተዘራ ዘር በናዝሬቱ ጌታ በኢየሱስ ስም ይነቀል። በናዝሬቱ ጌታ በኢየሱስ ስም ይነቀል። በናዝሬቱ ጌታ በኢየሱስ ስም ይነቀል። አሜኬላው ይነቀል። እንክርዳዱ ይነቀል። እኔ ቅድም ባነበባችሁ ቃል ላይ በሾክ ፋንታ አለ። በሾክ ፋንታ ምን ይላል? ጽድን በኩርንችት ፋንታ ባርሰነትን ይበቅላል አለ ይላል። እግዚአብሔር ይመስገን። በሾክ ፋንታ ጽድ ያው ታውቃላችሁ። ጽድ ባርሰነትን ምንድን ነው ብዬ ለማየት ሞክሬ ነበረ። ባርሰነት የሚባል የሆነ ቪዮሌት የሆነ ፍሬ ያለው ነው። ለመድኃኒትነት ያደርጋል። ለጥሩ ተስፋ ምልክት ነው የሚል ነው ያገኘሁት ኢንፎርሜሽን። ለመድኃኒትነት የሚሆን ፍሬ ነው ባርሰነት። እኔ ባርሰነት አላውቅም፣ ነገር ግን ቼክ ለማድረግ ሞክሬ ያለውኝ እና በሾክ ፋንታ ምን ያለ? በሾክ ፋንታ ምን? በሾክ ፋንታ ጽድ፣ በኩርንችት ፋንታ ባርሰነት ይበቅላል። ጌታ ይመስገን። እግዚአብሔር እኛ ክፉን ነገር ስንጠባበቅ መልካምን ነገር በምድራችን ላይ እግዚአብሔር አምላክ ያበቅላል። ሃሌሉያ። በጎን ነገር ያበቅላል። ይህን እግዚአብሔር ተናግሯል። ሃሌሉያ። እኔ የትኛው ምንም ልትሉኝ ትችላላችሁ ወገኖች ሆይ በዩኤን ዲክሌር ሲደረግ አግኝቻለሁ። ለመኖር ምቹና ሰላማዊ የሆነ ምድር ተብሎ በዩኤን ደረጃ ዲክሌር ስለ ኢትዮጵያ ሲደረግ ተመቻለሁ። ዛሬ የምናየው እግዚአብሔር ሲናገር ዛሬ የምናየውን አይደለም። ሼር አድርጌያለሁ በዚህ ቪዲዮ በዚህ ቻናል ላይ ከዚህ ፊት ማየት ትችላላችሁ። አዲስ የሆናችሁ ጌታ የተመሰገነ ይሁን። እግዚአብሔር አምላክ መልካም ነገር ለምድራችን ያደርጋል። በጎ ነገር በምድራችን ያደርጋል። መልካም ነገር ይበቅላል። ሃሌሉያ። መልካም ነገር ይበቅላል። ሃሌሉያ። በጎ ነገር ይበቅላል። ሃሌሉያ። መልካም ነገር በሾክ ፋንታ ጽድ ይበቅላል። በኩርንችት ፋንታ ባርሰነት ይበቅላል። ሃሌሉያ። የእግዚአብሔር ቃል እንደሚል መልካም ፍሬ በኢየሱስ ስም ይፈራል። ጌታ የተመሰገነ ይሁን። ማክራዳ ባጋደ አኖ ካልዶኔሜስ ሃሌሉያ። ራዳ ባጋዲ አኑ ሜሮና ማንዳያና ኢያኖ ኬማሮና ማንዳላ ባጋስ ሃሌሉያ። ክሬኬሴ ፔኬሬ ለበጌዲ እኔ ኮራዳ ባጋዲ አኖ ማርዶ ማንዳላ ባጋስ ሃሌሉያ። የሶማሌላንድ አሁን ያለችበት ቦታ ሶማሌላንድ ያለችበት ቦታ ዓለም አቀፋዊ ኢሹ እንደሚሆን ዓለም አቀፍ ኢሹ እንደሚሆን እግዚአብሔር አምላክ ኦልሞስት 4 ዓመት አሁን አይሆነውም ብራዘር
4 ዓመት ይሆነዋል። ያ ሳይ በመንፈሴ እዛ ቦታ ነበርኩኝ። ኤግዛክትሊ እዛ ቦታ ነበርኩኝ። የቀድሞ ፕሬዝዳንት የቀድሞ ፕሬዝዳንት መሐመድ ፎርማጆ በነበረ ሰዓት በኋላ በማግስቱ ትዊተር ላይ ተመልክቼ እንትን አድርጌ ያለውኝ እና ኦልሬዲ በዛን ጊዜ ጽፌዋለሁ ትዊተር ላይ። ጌታ የተመሰገነ ይሁን። ያን ህልም ሼር ያደረኩበት አለ። ጌታ ይመስገን። ዓለም አቀፋዊ አጀንዳ ሆኖ ተመልክቻለሁ ያ ቦታ። ጌታ የተመሰገነ ይሁን። እንግዲህ እዛ ቦታ ላይ እግዚአብሔር አምላክ የሚሰራው ነገር አለ። ምክንያቱም ለምሳሌ ዝም ብሎ መንገደኛ ነገር ዓላማ እግዚአብሔር ሐሳብ እዛ ውስጥ አለ። እዛ ሶማሌላንድ የሚባልበት ቦታ ላይ እግዚአብሔር ሐሳብ አለ። አም ቬሪ ቬሪ ሹር በመንፈሴ እዛ ቦታ ሄጄ ነበር። ኖርማሊ በጅቡቲና በሶማሌላንድ ድንበር መካከል አካባቢ በሶማሌላንድ ምድር ላይ በመንፈሴ ሄጄ ነበረ በሌሊት እና በዛ ቦታ ነበርኩኝ። በማግስቱ ስነሳ ነው ጠቅላይ ሚኒስትሩ ከመሐመድ ዑመር ጊሌ ከመሐመድ ፎርማጆ እና እንደዚህ ተሰብስበው አንድ ላይ የሆነ ሲያደራደሯቸው ተመልክቼ ነበርና እዛው ላይ መልስ ጽፌያለሁ። ኦልሬዲ እንትኖቹን ማየት ትችላላችሁ። ህልሞች ውስጥ ሼር አድርጌያለሁ ከዚህ በፊት። ጌታ የተመሰገነ ይሁን። አሜን። ጌታ ይባረክ። በእውነት በዛ ስለዚህ አካባቢ እንጸልያለን። ጌታ የተመሰገነ ይሁን። አሁን ሶማሌላንድ ስላለችበት አካባቢ አሁን ያለበት ውጥረትን ታውቃላችሁና ጌታ ይመስገን። አንድ የእግዚአብሔር ሐሳብና የእግዚአብሔር ዓላማ ታላቅ ዓላማ ባይኖረው እግዚአብሔር አምላክ አስቀድሞ አያሳየኝም ነበር። አሁንም ያ ኢሹ ሆኗል። ጌታ የተባረከ ይሁን። አሜን። በናዝሬቱ ጌታ በኢየሱስ ክርስቶስም እግዚአብሔር አምላክና አባቶች በጎነት መልካምነት በኢየሱስ ስም ስለሚያልፍ አመሰግናለሁ። እግዚአብሔር መልካምን ነገር ለምድራችን በኢየሱስ ስም ስለምታወጣ አመሰግናለሁ። እዛ ባለው ነገር ጌታዊ መልካም ነገር በኢየሱስ ስም ስለሚሆን አመሰግናለሁ። ጌታዊ እዛ ባለው ነገር ጌታዊ ለኢትዮጵያ መልካም ነገርን ይዞ ስለሚመጣ አመሰግናለሁ። በጎ ነገርን ይዞ ስለሚወጣ አመሰግናለሁ። ለምድራችን ጌታ የተመሰገነ ይሁን። ለምድራችን በጎ ነገርን ይዞ ስለሚወጣ አመሰግናለሁ። አሜን። ሃሌሉያ። እግዚአብሔር ይባረክ። እግዚአብሔር ይመስገን። ለምድራችን በጎ ነገር ስለሚወጣ አመሰግናለሁ። ማይናዳ ባጋዲ አኖኬሳ ፓርዶባ ለምድራችን በጎ ነገር ስለሚወጣ አመሰግናለሁ። ማራዳ ባጋዲ አኖኬሴ ፔሌቬዲ ኤኔሜሮ ባራዳ ባጋስ እናመሰግንሃለን። ከፍ ከፍ እናደርግሃለን። አሜን። ለኢትዮጵያ መልካም ነገር ስለሚሆን አመሰግንሃለሁ። እግዚአብሔር በጎ ነገር ስለምታደርግ አመሰግንሃለሁ። አሜን። እመኑኝ፣ በእውነት እግዚአብሔርን እመኑ። በእውነት እግዚአብሔር አምላክ መልካም ነገር ለምድራችን አለው። በጎ ነገር ለምድራችን አለው። ሃሌሉያ አሜን። ማያዳ አና ካርዶሌ ቬጌስ ኤሌቬኖ ማራዳ ባጋስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በኢየሱስ ስም መልካም ነገር ስለሚሆን አመሰግናለሁ። በጎን ስለሆነ ነገር ስለሚሆን አመሰግናለሁ። ጌታ ይባረክ። እግዚአብሔር አምላክ ሆይ በኢየሱስ ስም ስለ ምድራችን ስለተናገርከው በጎ ነገር አመሰግናለሁ። ስለ ምድራችን ስለተናገርከን በጎ ነገር አመሰግናለሁ። አሜን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለ ምድራችን ስለተናገርከው በጎ ነገር ስለ አመሰግንሃለሁ። አሜን። ማራዳ ባጋደ አና ካልዶኔ ሜጌስ ኤሊያኖ ከማንዶላ ባጋስ መልካም ነገርን እግዚአብሔር አባት ሆይ እኛ ስለምናይ አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ስም ጠላት ዲያብሎስ እንደሚያስበው ስለማይሆን ጠላት ዲያብሎስ እንደማይስበው ስለማይሆን አመሰግንሃለሁ። ጠላት ዲያብሎስ እንደሚያቅደው ስለሚሆን አመሰግንሃለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የጸሎት ርዕሳችሁን አሁንም በቴክስት ላይ ማድረግ ማስቀመጥ ትችላላችሁ። በቻት ላይ እንጸልያለን። ጌታ ይመስገን። ስለ ምድራችን እንጸልያለን። የጸለይን ማስቀመጥ ትችላላችሁ። ማያዳ አና ካርዶሌ ቬጌስ ኤሊያኖ ከማርዶማ እንዳላላባጋስ ኢዲያና ማርዶማ
ሬኬሴ ፔሌቬጌት ኤኔ ኮራራ ባጋስ ኢሊያና ካባር ዶማንዳላላ ባጋስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ክርስቶስ ስም መልካም ስለሚሆን አመሰግናለሁ። በጎ ስለሚሆን አመሰግናለሁ። አሜን። መፈታት ስለሚሆን አመሰግናለሁ። ነፃ መውጣት ስለሚሆን አመሰግናለሁ። መልካምን ዘመን ጌታዊ ስለምናይ አመሰግናለሁ። በጎ ነገር ስለምናይ አመሰግናለሁ። መልካምን ዘመን ስለሚሆን አመሰግናለሁ። ጌታዊ መልካም ዘመን ለእኛና ለልጆቻችን ስለሚሆን አመሰግናለሁ። ጌታዊ ለምድራችን ጌታዊ የተናገርከውን ነገር ጌታዊ ስለምትፈጽም አመሰግናለሁ። ስለምታደርግ አመሰግናለሁ። አሜን። አቤቱ ጌታዊ እናመሰግንሃለን። አቤቱ ጌታዊ እናከብርሃለን። አቤቱ ጌታዊ ከፍ እናደርግሃለን። አሜን። ከፍና ሕያው አምላክ ተመስገን። ሕያው አምላክ ተመስገን። ሕያው አምላክ ተመስገን። ሕያው አምላክ ተመስገን። አሜን። አሜን። ጌታዊ በናዝሬቱ ጌታ በኢየሱስ ስም እሾኩ ይነቀል፣ አሜከላው ይነቀል። እሾኩ ይነቀል፣ አሜከላው ይነቀል። እሾኩ ይነቀል፣ አሜከላው ይነቀል። ክፉ ዘር በኢየሱስ ስም ይነቀል ከምድራችን ላይ ጌታዊ እንደተናገርከው በናዝሬቱ ጌታ በኢየሱስ ስም ይነቀል። አሜን። ማራዳ ባጋዳላ ባጋዲ አኖ ኬማል ዶኔ ሜጌስ ኤዲ ኤኔ ከሬዲ ቤጌዲ ኤኔ ሜሎባ ራዳ ባጋዲ አና ካልዳና ማሩዳ ባጋስ ኢየሱስ በናዝሬቱ ጌታ በኢየሱስ ስም ምድራችንን ያስጨነቀ ለዘመናት ያስጨነቀ ዘንዶ ይህ ዘንዶ በዘንዶ የምድራችንን እህል የበላ ዘንዶ በጌታ በኢየሱስ ስም ይቆራረጥ። አሜን። በናዝሬቱ ጌታ በኢየሱስ ስም ይቆራረጥ። ኢየሱስ አሜን። በጌታ በኢየሱስ ስም ይቆራረጥ። አቤቱ ጌታ ሆይ የትግራይን ክልል በራብ ሊመታ የተላከ ዘንዶ በኢየሱስ ስም ይቆራረጥ። አሜን። ይቆራረጥ። ለዘመናት ያስጨነቀ ለዘመናት ያስጨነቀ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ይህ ዘንዶ በጌታ በኢየሱስ ስም ይቆረጥ። ይህ ዘንዶ በትግራይ ክልል ውስጥ ያለ ዘንዶ በኢየሱስ ስም ይቆረጥ። በጌታ በኢየሱስ ስም ይቆራረጥ። አይዞህ የትግራይ ክልል ብዬ ስናገር ዝም ብዬ አይደለም፣ እግዚአብሔር ተናግሮኛል። ጌታ የተመሰገነ ይሁን። አሜን። ዝም ብዬ አይደለም፣ በእውነት እግዚአብሔር አምላክ ዘንዶን የዛሬ 2020 ላይ ያለ የተናገረኝ ጌታ ብራዘር 2020 አካባቢ ዘንዶን እቆርጣለሁ። ግን ያ ዘንዶን ስመለከት ትግራይ ክልል የተመለከትኩት ትግራይ ክልል የተመለከትኩት ሼር አድርጌያለሁ በዚህ ቻናል ላይ በህልም በሚለው ፕሌሊስት ውስጥ ታገኙታላችሁ። ደብረጽዮን ምናምን የሚል ይመለሳል የሚል ነው የሚል በሚል የህልም ርዕስ ላይ ማየት ትችላላችሁ። በጌታ በኢየሱስ ክርስቶስ በትግራይ ክልል ያለ ዘንዶ በትግራይ ክልል ያለ ዘንዶ ደብረጽዮን ራሱ አሁን ደብረጽዮን ሲመለስም ተመልክቻለሁ። ይህን ነገር እዚሁ ቻናል ውስጥ ታገኛል። ከዚህ ፊት ሼር አድርጌዋለሁ። በቃ ይመለሳል። ንስሐ ሲገባ ይመለሳል። ሲገባ ተመልክቻለሁ። ጌታ የተመሰገነ። አሁን ይህን ነገር ከ4-5 ዓመት በፊት ነው የተመለከትኩት። እንግዲህ በጦርነት ውስጥ ያሉ ምንድነው ምንድነው ሚኒንግ የሚያደርገው? ጌታቸው ረዳስ አብሯቸው ሲሆን ተመልክቻለሁ። ግን ያኛው ደግሞ በጣም አስቸግሮ ስለሞቱት ነው እንደምሰንኳን አትጨነቅ ምናምን ብዬ በጣም አስቸግሮ መጨረሻ ላይ ግን ሲመለስ ተመልክቻለሁ። ይህን ማለት ከ4-5 ዓመት በፊት ነው። ጌታ ይመስገን። እንግዲህ ያን እግዚአብሔር አሁን ያለውን ሲቹዌሽን ላይ ነው ያለ ነው። እንደዛ አይነት ሲቹዌሽን ላይ ነው ያለ ነው። ይመለሳል። ጌታ የተመሰገነ ነው። ይመለሳል። ማያዳና ካስ ኢዲያኖ ከማሩዳ ባጋስ በቃ ይመለሳሉ። አሜን። ናው በቃ ማለት ወደ ከፋ ነገር አንገባም። ጌታ የተመሰገነ። ነገር ግን በዛ በትግራይ ምድር ላይ ያለን ዘንዶ በጌታ በኢየሱስ የሚቆራረጥ በናዝሬቱ ጌታ በኢየሱስ የሚቆራረጥ በጌታ በኢየሱስ የሚቆራረጥ በናዝሬቱ ጌታ በኢየሱስ የሚቆራረጥ በኢየሱስ ክርስቶስ የሚቆራረጥ በኢየሱስ ክርስቶስ የሚቆራረጥ በናዝሬቱ ጌታ በኢየሱስ የሚቆራረጥ በኢየሱስ የሚቆራረጥ ዘንዶን ቆርጣለሁ ነው ያለን። ይህን ያየሁት አጫሉ ሁንዴሳ የሚባል ሰው ሞቶ
አደገኛ ቀውስ ምን ጊዜውን ታስታውሳታላችሁ? ይሄን ጊዜ እናንተ ቀውስ በአርሲና በደቡብ ወደዚህ ወደ አካባቢ አደገኛ ሞት አደገኛ እንዲህ ያቃጠሉ እዚህ ቄሮ የሚባሉት እና ያቃጠሉ እና በጣም ብዙ ሰው ሲሞት ተመለከት ሳይ በቃ በዛ ጉዳይ ላይ እየጸለይኩ ያለው በዛ ጉዳይ ላይ ነበር የምጸለየው። ማታ ላይ ነው እጸልያለሁ። ስጸልይ የእግዚአብሔር ድምፅ ወደ እኔ መጣ። ዘንዶውን እቆርጣለሁ አለኝ። እኔ መጸለየው ስለ አርሲ አሁን እዛ ወደ ሻሸመኔ እነዚህ ዝዋይ ምናምን የሚባሉ ቦታዎች ላይ አደገኛ በቃ ያቃጠሉ ምናምን ነገር በቃ በዚህ አጫሎ የሚባለው ዘፋኝ ሞቶ እያቃጠሉ እና ያፈረሰ ሰዎች በቃ ብዙ ሰው ነው የሞተው። እና በዛን ጊዜ እጸልያለሁ እዚሁ አልጀርስ ነኝ። በኋላ እግዚአብሔር ምን አለኝ? ዘንዶውን እቆርጣለሁ አለኝ። የምን ዘንዶ ብዬ ስል የእግዚአብሔር ድምፅ ወደ እኔ እንደዛ መጣ። በኋላ ይህ ዘንዶ የሚገኘው በትግራይ ክልል ውስጥ አይለኝም። I'm praying for the ኦሮሚያ ክልል ስላለው ቀውስ ነው የምጸልየው። ባይዘው ጦርነቱም አልተነሳም ነበር በወቅቱ። ዘንዶውን ምን አድርጋለሁ? እቆርጣለሁ አለኝ። ዘንዶውን እቆርጣለሁ። ይሄ እግዚአብሔር የተናገረኝ ነው፣ በልቦልድ የምናገረው። ዘንዶውን ምን አለው? እቆርጣለሁ አለኝ ጌታ። እና እግዚአብሔር ይባረክ። እኔ ትግራይ ክልል ነበርኩኝ በአንድ ወቅት በኢትዮ ኤርትራ ጦርነት አካባቢ እዛ ነበርኩኝ። በኋላ ነው ይህን ነገር እንትን ያልኩት እና በጣም የሚገርመው ነገር ይሄ ምንድን ነው? ቤተ ክርስቲያኖች አሁን ትግራይ አብዛኛው ቦታ እንትን ነው፣ ዛፍ ምናምን የለም። ተራራዎቹ ግጥጥ ያሉ ናቸው። እኔ 2 ዓመት ኖሬ ነው ትግራይ ላይ። በኢትዮ ኤርትራ ጦርነት ሄጄ ነበረ ልጅ እያለሁኝና ጌታ ይባረክ። እና ስመለከት አብዛኛዎቹ እነዚህ ቤተክርስቲያን ያለበት አካባቢ እንትን ነው፣ ዛፎች አሉ፣ ውሃ አለበት። እና ግን ሌላው ቦታ አብዛኛዎቹ እንትን ናቸው። አብዛኛው ቤተ በኋላ እኔ ሰዎችን ስጠይቃቸው እዚህ እንትን ውስጥ ዘንዶ አለ ብለው ይላሉ። ትግራይ ውስጥ ነው ይላሉ። እና ዘንዶ በነገራችን ላይ እንደ መልአክ ነው በትግራይ ክልል ውስጥ የሚቆጠረው። ማንኛውም ትግራዊ ጠይቀው፣ ትግራዊ ኤርትራዊ ጠይቀው፣ እንደ መልአክ ነው ማየት። ይሄ አቡነ ማን ነው የሚባሉት? እንዴ ተጠምቶ ነው። ኦርቶዶክስ ቸርች ሳላደቁኝም አቡነ ጴጥሮስ አይደለም፣ እንዲህ ተጠቅልሎ በዘንዶ የተጠቀለለ አቡነ አረጋዊ አንተና በዘንዶ ተጠቅልሎ ገብረ መንፈስ ቅዱስ ነው የሚባሉት። እና ተጠቅልሎ እኔ ኖርማሊ ከደቡብ ስለሆንኩኝ በክርስቲያን ቤተሰብ ነው ያደግኩት። ጌታ ይመስገን። እና ምንም አይነት ባክግራውንድ ስለሌለኝ አላውቅም፣ ይቅርታ። እና ተጠቅልሎ ተጠቅልሎ በሰውነቱ ላይ ተጠቅልሎ ዳገት የሚወጣው አቡነ አረጋዊ ናቸው ባይዘው የሚባሉት። አቡነ አረጋዊ ደብረ ዳሞ የሚባል ገዳም ነው። እና በዛ ምክንያት ይመስለኛል ሰዎቹ በየቤታቸው አለ፣ እንደ መልአክ ነው የሚያዩት ዘንዶውን እንደ መልአክ ነው የሚያዩት። አንዲት እኔ አዲግራት ከተማ እኔ ደጋሙስ በነበርኩ ሰዓት አዲግራት ከተማ አንድ ጓደኛ ያለና ክርስቲያን ጓደኛ እሱ ወደ ጌታ የተቀበለ ነው። እሷ እናትዬ ወደ አደጋሙስ የሚባል ከተማ ነው የሚኖሩት። ቤታቸው ሄድኩኝና ክርስቲያን አይደሉም፣ ነገር ግን ያዩና እቺ ግድግዳ ላይ ተሰቅሏል። ይሄ ሰውየው ተጠቅልሎበት እንዲህ ወደ ዳገት ምናምን ሲወጣ መልአክ ነው። እኔ ነገር መልአክ ነው የሚሉት አያምረኝም ይላሉ። እንደዛ ሲሉ ሰምቻለሁና
በትግራይም በኤርትራም ባለው ማህበረሰብ እንደዛ ነው የሚታሰበው። እና ቼክ አድርጉት እናንተ በራሳችሁ ቼክ አድርጉት። እግዚአብሔር ግን ዘንዶውን እቆርጣለሁ አለኝ። ያለ ምክንያት አይደለም ሰዎች ለአንድ ነገር ተሰጥተው ሲያመልኩ የሚያመልኩት። ጌታ የተመሰገነ ይሁን። አሜን። ማራዳ ባጋስ ኢዲያና ካርዶሌ ቬጌስ ኢዲያና ካርዶ ማንዳላባስ እግዚአብሔር አምላክ ዘንዶውን ይቆራረጣል። 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 ያጎሳቆለ ተመልከቱ። ወነገራችን ላይ አብዛኛው የኢትዮጵያ ጦርነት እዛ አካባቢ የተካሄደው አብዛኛው ኦልሞስት 100% ማለት ትችላላችሁ። አሁን ሪሰንትሊ ጥቂት ጦርነቶች ታች ደቡብ ኦሮሚያ ላይ እንዴት ወደ አማራ ክልል የተስፋፋ ጦርነት የተመለከት ነው። አብዛኛው ጦርነቶች ብዙ ደም በየጊዜው እየመጣ ታይም እየጠበቀ የሚያፈስ የሚጠጣ ዘንዶ። ይህ የህዝብ ጠላት ነው። የትግራይ ጠላት ነው። የኤርትራ ጠላት ነው። ጠላታቸው ነው። የአካባቢው ጠላት ነው። ማክራዳ ባጋዴ አኖ ኬሜንዴሬ ቤሮባ ራዳ ባጋዲ አና ካልዶኔ ሜሴ ሜንዶላ ራዳ ባጋ ራዳ ባጋዲ አኖ ሜሬዴ ቤጌሴ ቤሮባ ራዳ ባጋዲ አና ማር አቤቱ ጌታ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም በጌታ በኢየሱስ ስም የተቆራረጠ ይሁን። በኢየሱስ ስም የተቆራረጠ ይሁን። በጌታ በኢየሱስ ስም የተቆራረጠ ይሁን። በጌታ በኢየሱስ ስም የተቆራረጠ ይሁን። በናዝሬቱ ጌታ በኢየሱስ ስም የተቆራረጠ ይሁን። አሜን። ሃሌሉያ። እግዚአብሔር አባት ተባረክ። አሜን። ተባረክ። እግዚአብሔር አባት ተባረክ። አሜን። እግዚአብሔር አምላክ ተባረክ። እግዚአብሔር አምላክ ተባረክ። አሜን። በናዝሬቱ ጌታ በኢየሱስም በጎነት በዚህ ማለዳ ስለሚያልፍ አመሰግንሃለሁ። ተባረክ። በጎነት በምድራችን ላይ ስለሚሆን አመሰግናለሁ። በጎነት እግዚአብሔር አባት ሆይ በኢየሱስም በተናገርከን ቃል ላይ በኢየሱስም ስለሚያልፍ አመሰግናለሁ። ካፌ የሚወጣ ቃል የሚሻውን ያደርጋል፣ የላኩትን ይፈጽማል። የሚሻውን ያደርጋል፣ የላኩትን ይፈጽማል። የሚሻውን ያደርጋል፣ በላኩትን ይፈጽማል። ወደ እኔ በከንቱ አይመለስም ያልክ ጌታ፣ አሜን። ወደ እኔ በከንቱ አይመለስም ያልክ ጌታ፣ ወደ እኔ በከንቱ አይመለስም ያልክ ጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስለ ምድራችን የተናገርከው ነገር፣ ስለ ሀገራችን የተናገርከው ነገር፣ ስለ አህጉራችን የተናገርከው ነገር እናመሰግናለን። አሜን። ለእናንተ ለወዳጆቼ ልንገራችሁ ማለት ሼር ላድርጋችሁ። ምናልባት ይህን ፐብሊክሊ ሼር ላድርጋል አላውቅም። ነገር ግን አልቦራን የሚባለው ታስሮ ሲሄድ ተመልክቻለሁ። አልቦራን የሚባለው ታስሮ ወደ ኒዘርላንድ ሲወስዱ ተመልክቻለሁ። አልቦራን ማለት የአንደኛው ሳይድ ከዚህ ፊት ነው። ቆይቷል ካየሁኝ ኦልሞስት 2-3 ዓመት አይሆነውም ብራዘር ይሆነዋል። ታስሮ 4 ዓመት ይሆነዋል። ታስሮ ሲሄድ ተመልክቻለሁ። በወቅቱ ዶክተር አብደላ ሐምዶክ ማን ሐምዶክ ነው? ሐምዶክ አብደላ ሐምዶክ በነበሩ ሰዓት ነው የተመለከትኩት። አልቦራን በወቅቱ የምን እንትን ነው እንትን ነበረ እና ታስሮ ሲሄድ ተመልክቻለሁ። እነዚህ ሁሉ እያንዳንዱ ባይዘወይ ምናልባት እኛ ስለ አካባቢያችን ብዙም ትርጉም ላንሰጥ እንችላለን፣ ግን በመንፈሳዊ ዓለም ላይ ትርጉም አለው። ጌታ የተመሰገነ ይሁን። አሜን። እግዚአብሔር ሆይ እናመሰግንሃለን። በእውነት ሰላምን ጌታዊ ስለምታደርግ አመሰግናለሁ። ሰላምን ስለምታደርግ አመሰግናለሁ። ሰላምን ስለምታደርግ አመሰግናለሁ። ሰላምን ስለምታደርግ አመሰግናለሁ። ሰላምን ለአካባቢያችን ስለምታደርግ አመሰግናለሁ። በጦርነት የሚታወቀው ይሄ ቀጠና በጦርነት የሚታወቀውን ይህን ቀጠና እግዚአብሔር አባት ባይዘወይ በጣም ኢምፖርታንት ክሩሻል ቦታ በመሆኑ ነው እንዳለ ሰው የተሰበሰበው። የተለያዩ ሀገራት የተሰበሰቡት ግን በእነሱ ጥቅምና ፍላጎት
ህዝባችን መሰቃየት አለበት። የአካባቢያችን ማህበረሰብ መሰቃየት አለበት። የሱዳን ህዝብ መሰቃየት አለበት። የኢትዮጵያ ህዝብ መሰቃየት አለበት። የኤርትራ ህዝብ መሰቃየት አለበት። በናዝሬቱ ጌታ በኢየሱስ ሰላም ለአካባቢያችን በናዝሬቱ ጌታ በኢየሱስ ይሆን ዘንድ ጸልያለሁ። ሰላም ለአካባቢያችን ይሆን ዘንድ ጸልያለሁ። ሰላም ለምድራችን ይሆን ዘንድ ጸልያለሁ። ሰላም እግዚአብሔር አምላክ ሆይ ለምድራችን በናዝሬቱ ጌታ በኢየሱስ ይሆን ዘንድ ጸልያለሁ። አሜን። ሃሌሉያ። ይህን ጠዋት ቀደም ብዬ ያካፈልኳችሁ ቃል አደርግና ፈጽሞ ዘንድ የሚለው ቃል ልክ ሳሰላስል ነበር። እግዚአብሔር አምላክ ያሳየኝን ቃል ሳሰላስል ነበር። እግዚአብሔር አምላክ ይህንን ቃል እንዳካፍላችሁ በልቤ የሞላው ጌታ የተመሰገነ ይሁን። አሜን። ዝናብ በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲሁ ይሆናል። የሚሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ጌታ ይባረክ። አሜን። እግዚአብሔር ይባረክ። አሜን። ሃሌሉያ። ማያዳና ካርዶ ባጋቴ አኖኬሳ ፓርዶ ባንዳላ ባጋስ ወንድም ትጸልያለህ? እሺ። ሃሌሉያ። ጌታ ሆይ እናመሰግንሃለን። አቤቱ እናመሰግንሃለን። ጌታ ሆይ አንተ ለባሪያዎች ጌታ ሆይ እንዳሳየው ጌታ ሆይ አቤቱ እንደተናገርከው እንደዛው የምታደርግ አምላክ ነህ። አድርገ አሳይተህናልና እናመሰግንሃለን። ጌታ ሆይ አሁንም ስለሚሆነው ጌታ ሆይ ዛሬ ስላሳየህን ጌታ ሆይ ነገር እናመሰግንሃለን። እግዚአብሔር አባት እናመሰግንሃለን። አቤቱ የጽድቅ ንጉሥ አንተ ነህና ተመስገን። አባት ሆይ ዛሬ በኢየሱስ ስም እንጸልያለን። ጌታ ሆይ እንደ ተናገርከው እንደዛው ጌታ ሆይ አቤቱ እናየው ዘንድ በኢየሱስ ክርስቶስ ስም ጌታ ሆይ ወደ ፍጻሜው እንዲቸኩል አቤቱ በኢየሱስ ስም እንጸልያለን። አባት ሆይ ጌታ ሆይ አቤቱ አንተ እንደተናገርክ ጌታ ሆይ በዘመናችን ጌታ ሆይ የማይሆነው የማይመስለው ጌታ ሆይ እየሆነ እያየን ስለሆነ እናመሰግንሃለን። ምስጋናና ክብር ለዘላለም ለአንተ ይሁን። አቤቱ ጌታችን ተመስገን። አንተ ለባሪያዎች በመልካም ተናግረሃልና መልካም አሳይተሃልና እናመሰግንሃለን። ጌታችን ሆይ ስምህ ለዘላለም ይባረክ። አቤቱ ስላደረግከው እናመሰግንሃለን። ጌታ ሆይ ራሳችንና ወገኖቻችንን በፊት አቀረብን። ጌታ ሆይ አቤቱ ጌታ ሆይ በዚህ ዘመን ጌታ ሆይ በፊት መጣን። ጌታ ሆይ አቤቱ በዚህ ቀን በፊት ቀረብን። ጌታ ሆይ ልታደርገው ስላለው ነገር ሁሉ እናመሰግንሃለን። አቤቱ የልባችን ደስታ ነውና ጌታ ሆይ ደስታችንን ስለጨመርክ እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። አቤቱ በኢየሱስ ክርስቶስ ስም ጌታ ሆይ ቀሪ ዘመናችንን ባርክ። የወገኖቻችን ቀን የተባረከ ይሁን። ጌታ ሆይ የእኛ ሌሊት የተባረከ ይሁን። አቤቱ በነገር ሁሉ ከፍ በል። ጌታ ሆይ ሁሉን ለአንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።